ለዝና አዛድ ሜል አንቺ አሁን ቤተክርስቲያን ልስኝ ነው ወይ ልትነግሺ ነው የምትሄጂው? ያው የለመድሽው ሰላም እንዴት ናችሁ? ይሄ ዳጊ ጃምስ ነው። ዛሬ አሪፍ እንግዳ ይዤ ቀርቤያለሁ። እያሱ ማለት የድሮ ከልጅነታችን አብረን ጓደኛ ነበርና ዛሬ እንግዲህ አሁን ጠርቼዋለሁ። አሪፍ ቪዲዮ አዘጋጅተናል። የምታውቁት ፊልም ይመስለኛል። የማታውቁት በጣም የምትገርሙኝ ግን በጣም ተወዳጅ ፊልም ነው። እስቲ እንየው፣ ሪያክት እናድርግ። ሌትስ ጎ ፒስ ሌትስ ጎ Nice, man. ሰማላ ዛሬ ስንባራችን ልንሰራለን አስባል በስማ ዛሬ ጆታ ሌላ በቃ ይወክላል። እንደዚህ ዞ ያስገባኝ ዛሬ ስሜ ራሱ ዛሬ ይጠይቀኝ ስትሬንጀር ሪያክት በሚለው እንቀይረዋለን። ብታውቁት ትችላለህ። በዚህ ፊልም ኦኬ፣ ብዙ ፊልም አይቻለሁ። አማርኛ ነው። ፊልም እንደዚህ የጀመርነው በጣም በቃ ዩኒቨርሳል ማለት ኦኬ፣ ሬዲዮ ነው እንዴ? እኔ እኮ የፊልሙ ኳሊቲ ይመስለኛል። ምንድን ነው የሚባለው? ይቺ ቴፕ ነገሯ ደግሞ በዳንቴል ሸፍኗታል። አንቺ ምናምን የሚለው ሀኪ እንትን መስሎ ነው እንዴ? እኔ እኮ የፊልሙ ኳሊቲ እንትን እየፈለገ ጣቢያው እንትን ነው ስታቲክ ነው። ስታቲክ ምን እንደም እናስተካክለው ዝም ብሎ ማነሽ? ሺሺ አስናቀጭ ጠቁ ማነሽ? አረ ቢዮንሴ አንደኛ ዋቀሻ አስናቀጭ የኛ አስናቀጭ ወርቁ ምን ሆኗል? አንተ ሰውዬ ዛሬ ደግሞ ምን ነካሽ? ምን ነው አሁን ቡና መውቀጫ ቦታ አተሽ ነው እዚህ ላይ መጥተሽ መጥቶብኝ ይሄን የቀሩት ብለው ደግሞ ዛሬ በቤቱን ቡና ይጠጣል ይሉ ነው። ቡና ያርግሽ አባቴ አምላክ ቡና ያድርግሽ። እኔ ላንቺ ጊዜ እንደዚህ ነኝ? እስቲ ንገሪኝ። አንቺ ተዚህ ነገር አለሽ እንዴት? እኔ እዛ ያዳምጧል። ቡና ነው ማፈለው እናቴ አልደረስኩበት። ለምሽ ፍልት ይበል የምነው ቡና ይፈላ የለ ከኔ ደምናሉ። የሴቶች ጊዜ ስታዳምጪ እኔ እንዳልሰማ አይደለም እንዴ ተሸፋፍኝ ለጥ ብልልሽ። አሁን ቡና ይለጣጣበት አይልከፉኝ። ምን ነው ቀለሙ ምን አርጊ ነው? አፈር ያስተታኝ አረነርሱ ያርጊ ምን አርጊ ነው የሚሉት? ምን ነው አንቱ ሰውዬ እንዴ ለቀቀብ ያደርጉኝ እኔ ለቀቀብ ያደርጉኝ ፈላ ጆሮም አንቺ ነሽ ሙጥኝ ብለሽ ሙጫ ወለሽ ላይ ምን አለ እስቲ ተረሳ ተዘነጋውታ አላስቀምጥ አላፊ አግዳሚ መስክራ እኔ ደመለው አንቺ ዝምባ አላቅሽም። አንቺ የዝንብ አየር ማረፊያ ዝንቦች የዝንብ አየር ማረፊያ ላይ አይደለም እንዴ ዓመት በዓላቸው የሚያከብሩት? አንቺ ፊት ላይ አይደለም እንዴ? ቀፎ የዝንብ ቀፎ እኔ ቀለሟ ደፍን የፊት ባልሰው ይመስክር ባኮት እኔ ቀለሟ ትለኛለች። እኔ ቀለማ አስለቅሽው እንጂ ደምለው ቱርኩ ነበር እኮ መባል። አሁን ይኸውልህ ደምለው አሸቦ ተብዬ ቀረሁልሽ። አስለቀቅሽኝ። ይስኩር አያቅቦትም እናቴ እናሻ ስሜ ይሄ የምትወቅጪው ቡና ዶላር መሆኑን ብታውቂ ኖሮ የኔ ምን የት በደ የምን ዶላ አንቺ ለነገሩ ዶላር ያታቀር ዶላር ብታውቂ እኛን ጠይቂ። ስለ ዶላር ወቅ እኛን ጠይቂ። ስክሪፕት አይመስለኝም ዶላር እንደሆነ ያላወቅሽም ሲላት ቡላ ከዛ ያምር ነው ይሳቀው
ያድርሰው የማን አድርሶት የታውቀው ጨርሱ ማ ዶላር መነዘር ነው ይኸው ዘረዘር ነው ጥባ ጥቤ ተጫወትንበት እንደዚህ ይኸውልኝ ጥባ ጥቤ እያልን ተጫወትንበት መነዘር ነው ዘረዘር ነው አንቺ ነሽ እንጂ መተሽ ራቁቴን አስቀረሽኝ አንቺን ካገኙ በኋላ አንቺ ቡና የማይጠጣ ቡና ሳፈላ ምን እንደሚያንጨረጭሩ ምን እንደሚያንገበግቡ አላውቅም። ኧረ እባክሽ ያንቺን ነው የምትነግሪኝ። ከናሻ ይሄን ጫማ ትናንት ገዛ ብለሽ ተንቀር እንቅልፍ አጣይ ሌሊቱን ስትገላበጭ እኮ ያደረው ሰማጃለሁ እኮ ለላስቲክ ሲያልፍም አይነካካኝ ለድን የማልመኝ አይተዋል እኮ ስንቱን እንዳደረገ ቆዳ ስንቱን እንዳገላበት የቻይና ደግሞ ተገዛል የቦታል እናቴ ወግወጊቲ ሲባል ተሰምቷል። ለካፊ ሚላክ ከርሶ ጋር ተውኖ ምን ቡና ይጠጣል? እዛው በተስካን የማይናገረው ጋር ብሄድ ይሻለኛል። የማይናገረው ነዝና አዛድሜ ልኩ አንቺ አሁን በተስካን ልስኝ ነው ወይ ልትነግሺ ነው የምትሄጂው? ያው የለመድሽው እቺ አንደኛ ነች ልትነግሺ ማለት ትሰጪ እንጂ መርፌሽ ልትሰጪ ካልሆነ በስተቀር ቶልቶላ እዚህ ቤት ደግሞ ትገቢያታለሽ እያለሁ እኔ ደምሏል ደምሽን ያላፈሰኩ ለምን ነው ግን እንደት ሚስት ለባሏ ዘውድ ነች ይባላል። አንቺ ተገረተሽ ጎፈሮ ይሽብኝ ዘላለ እኔ ቤት በኩል አዳመጥ ምኑን ነው የሚሰማው ሰው እንደዚህ ካጠራን አግቶ ራስጥልኛ አድማጮቻችን ይህ አርፍዶ የደረሰን ዜና ነው። በቤጂንግ በሚካሄደው በ29ኛው ዓለም አቀፍ ኦሎምፒክ ላይ የተሳተፉት ጀግኖች አትሌቶቻችን ተከታትለው በመግባት የወርቅ የብርና የነሐስ ሜዳሊያዎችን በመሰብሰብ የሀገራቸውን ሰንደቅ ዓላማ ከፍ አድርገው እንደዚህ አይነቱ አስር ቢወለድ አይቆጭም። እውነቴን ነው። አስር እስከ ቀን 8 ሰዓት ተኝቶ ሞትን ትሬኒንግ የሚያደርግ ይለናመልኝ ናተነዛኝ ተነሳ ዶማ ገዝሞ ተነሳ ምን አድርገውት አፈር ላይ ተኛለ ተነዝሮት ለምን ና ቤት ተቃጥሎ አንጀት ይቃጠል እንዴት ይቃጠላል? ካንተ መቃጠል ተነስ እሺ ልምጣ ተዋ ስንት ቦታ ሄዶ አገሩን ባንዲራ ያውለበለበ ሪከርዶ ይሰብራል። አንተ እዚህ ተኝተህ ዘላለም አልጋ ተሰብርልኛል። ተነስ ምን አድርግ ነው የምትለኝ? እንዴት አይነት ነገር ነው? ምን አይነት ያለ መሮጣው ና የት እንደምትወጣ አሳያለሁ። ና አይነት ነገር ነው ና እሺ ምን ላድርግ? ስማ ከዛሬ ጀምሮ ጠዋት ሳትል ማታ ሌሊት ሳትል ተነስተህ ትሮጣለህ። በቃ ሮጬ ምን አገኛለሁ? ወርቅ ዝና እኔን ታስጠራለህ፣ እናትን ታስጠራለህ፣ ጎረቤት ሀገር ታስጠራለህ፣ አንተም ትጠራለህ። በቃ ማነው ይጠራል? ቆበሪ ማነው ይጠራኝ ይለኛል እንዴ? ዓለም በሙሉ ታስጠራለህ። ዝና ከፍ ያለ ይሆናል። አባ ያልገባ ነገር አለ እኮ ዝም ብሎ መሮጥ አለ እንዴ? ታዲያ ዝም ትጥቅ እኮ የለኝም እንዴ? ትጥቅ ከየት አመጣለሁ? ትጥቅ ታዲያ ምን ሽሪምታለ ባንዴት እንደሱ ማለት አይደለም አይደል? ቁምጣ የለኝም፣ ታኬታ ያስፈልጋል። ምን ስንት ነገር አለ። ቁምጣ አዎ ችግር የለም። እኔ አባትል ኑሮ እንጂ ለቁምጣው ምንም ችግር የለም ልጅ። እውነቴን ነው። ና ለቁምጣ አንተ ሩጥና ሰው ሁን እንጂ አገርን አስተምራ እንጂ ለቁምጣው ችግር ቆየኝ መጣው ምሮጦ ግን 10,000 ነው፣ በ7,000 ነው፣ በ50,000 ነው፣ በማራት በምንድን ነው የምሮጠው? እንዴት አይነት ነገር ነው የሚታጣው? ቆምጣ እሺ የራሱ ቆምጣ አይደለም የምፈልገው። ታዲያ ምን ትፈልጋለህ? ቆምጣ አድርጎ መሮጥ ነው አይደል? ያዝ እንዳትቆርጠኝ። እሺ ወይ እንዴ 5,000 10,000 ማራቶን እቺ አንደኛ ነች። 5,000 ማራቶን ከፍ አድርገህ ይሁን
10,000 7,000 ነው እሺ ና ያ አንተ ድሮ ሰው ያ ይቆረጣል እንጂ አንተ ቆረጠው እንደው ወይ ጉድ እንዴት ነው ተጣጣኑ ለብሰና ይሄን አው ለብሰና ቆጣሪ ሰው ምን ይላል ሰው ምን ይላል ምን ይላል የደምሎ ልጅ ሮጫ ጀመረ ነው የሚለው ሌላ ምን ይላል አበደ ነው የሚለው እንጂ ምን አይነት ሆኖ እኔ እኮ ለራሱ ብዬ ነው ለኔ አይደለም ለሱ ብዬ ግፋቢት ለኔ ቢተርበኝ ከሚያገኘው ፍራንክ ላይ 10,000 5,000 20,000 በዛ ቤት 50,000 ቢቦጭቅልኝ ነው ሌላ ምን ያመጣል ወሽ ወሽኔ አበሳ አያት አቤት ወሽ ቆይ ያልገባኝ በምንድን ነው የምሮጠው በምንድን ነው የምሮጠው በእግር ነዋ እንዴ ታዲያ በምንድን ነው የምሮጠው ይለኛል እንዴ እንደሱ አይደለም በ5,000 ነው በ10,000 ነው በ50,000 በፈለከው ዋጋ ሮጥ ብቻ አይደልኝ ሄድ ሮጥ ያመጣ አቤት 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 ዘንድሮ መቼም አየኝ አቤት ይታየኛል ይታየኝ መቼም መርቆ ሸኝቶና አሲዞ ሰንደቅ ዓላማ መርዶለው 50,000 ባገኝ 10,000 ለፋዘር 15,000 ለማዘር አንድ ላይ 25,000 እንዴ ምን ይተፋኝ 7,000 ለፋዘር አቤት አቤት ታገኝነችም አቤት ይው ማነው ቤቷን ማነው ቆጠራ ላይ ነን አይ ደግሞ ማን ታስቆጥራ ወባለ አትለያዩም ስትል በመልክ ነው በቁመት ነው አይ እንደው የታቀናት ነው አይሰለችም ወይ ወሬ ማለት ነው ወሬው አይሰለችም ወይ ምን ይሰለቻል ብለህ ነው አንድ አይነት ወሬ አወራል አንተ የትላጂ እዲ በቃ ዲስ የዲስ ተጀምሮ እስኪ አንቅዲ ሶዬ ምንድነው ፎርሜሽን አለው እኮ የተለያየ ነው ፎርሜሽኑ ንገረኝ አሁን አንተ መተህ የአንድ አይነት ሰው ማለት ነው እሺ ሰው ማለት ነው እሺ ይሄ ግን እንደዛ አይደል የተለያየም ፎርሜሽን ነው አሁን ምንድነው ምን የተለየ ነገር ሰማ አንተ ለርቢ ነው እንደፈለከው ወይ አረደ ያንተ ማረባክ ይሄ አሁን እነዚህ ሯጮቻችን ድል ማረጋቸው አሸነዚህ ነው እንዴ ያ አሸነፈ ብቻ ባሽ እሰይ እንዳለ ወርቅ ነች ትላለህ ብር ነች ናስ ነች ወልጭ አርጓ ታፍሶ ባዷቸውን አስቀምጧቸው እሰይ አንበሳ አንበሳ እንደዚህ ነው መሳሰል ያፈራሉ ወደ በጣም እንጂ ወንድ እኮ አሁን ፌፋ ቢሮት እንደው ጫጫታው የሚለውን ታስታውሷል ጫጫታው እንደውም ሪአክት አድርጌበታለሁ እንትን ገብረ መድኅን ሆኖ ነው የሚሰራውና የባለና ሚስት የቄስ ነገር እዛ ላይ ቄስ ሆኖ ነው የሚሰራውና በጣም የሚያዝናናኝ ይፋረው ማለት ዲጎፍሪ ብቻ አሁን ይወስኑ ማለት ምን ብለው ተዘብለው እንግዲህ ዘላለም ተሚለፉ ልክ ታሩት ላይ የወረዱ ጊዜ ወርቃቸው ሊሰጣ ሳይሮጡ ይገባል ለማን ያሸንፍ ተጠፋጡ ምጣንተቆ ወደወዳደር አሸናፊ ሲኖር ነው ሲቀያየር ስለዚህ ልክ ናቸው ታዲያ ሳይደ ልክ ነው ገዛ ሊባል ይወሰን ማለት የኔ አሁን ወርቅ ብትን አደረገ ያየሁትን አቤታ እንዴ አቤታ መቼ ያየው አንተ ትመስለኛለህ ደግሞ ልጅ ወርቅ አርጋ ይመስለኛል ያልጋ ደግሞ ጎማ ተሽከርካሪ ያለው ይመስለኛል ያየ አንተ እዛ ላይ ተኝተህ ይመስለኛል እንደዚህ እንደው ዝርግት
ተብለህ ተኝተህ እጅህን እንዲህ እያውለበለብክ በሰው መሀል ሰላምታ እየሰጠቸው በምን የምታልፍ ይመስለኛል። አንተ እንዲያው ዝም ብለህ ነው እንጂ እኮ የለፋኸው። በቅርቡም በእውነት አይ ነበር ነው በእውነት ታየው ነበር። ዝም ብለህ ነው የለፋኸው። ይኸውልህ አሁን ይሄ ያየኸው ህልም ሲፈታ ወርቁ ያው ወርቅ ነው ደግሞ አልጋው እኔ ነኝ አልጋው አንተ ነህ አልጋው እኔ ነኝ። እሺ ጎማው ልጄ ነው ታውቀው የለ ልጄ ነው እሱ ነው። ህዝቡ ደግሞ ሀብት ነው። ብቻ ምን አለፋ በቅርቡ ታየዋለህ ሁሉ ነገር ሀብት ነው አልከኝ። ያርግ አዎ በቅርቡ ታየዋለህ። አሁን ደግሞ ጎማ ብትል እባክህ አሁን ወደ አንተ ስመጣ በስመ አብ ወልደ መንፈስ ቅዱስ ጌታ ያየሁት መኪና አደጋ ቤታ በጣም አክቲንግ የሆነ ልንገርህ አክሽን ከሳም this is acting በእናትህ መልሰው ጎማ ብትል እባክህ አሁን ወደ አንተ ስመጣ በስመ አብ ወልደ መንፈስ ቅዱስ ጌታ ያየሁት መኪና አደጋ ሾፌር በስመ አብ አሁን የቀለበት መንገድ ነው ከፊታችን እሱን ዘልዬ እሻገራለሁ። እሺ የመኪና ጎማ በልቶታል አልኩህ። እዘላለሁ ብሎ ቀለበት መንገድ ምን አንቀዠቀዠው? ምን አውቃለሁ። አዞበት ነው አዞበት ጀብራ ይባላል። የአህያው ራሱ መጥቶት ቢታሰር የሚል እንደዚህ አይነት አደጋ የጣላ ያድርስ ነው እናቴ። ወይ ምንድን ነው አዋቂ ሰው ነው ወይስ ምንድን ነው? ወጣት ነው ወጣት ገና ነው። እንደውም ይሄ አንተ ዘወትር የምትለብሰው ነው ሙሉ ሱሪ የነበረ ዘወትር የምታደርገው የእሱ አይነት ከለር የለበሰው አልኩህ። በቃ እኔ እንዲያው በስመ አብ ቁምጣ ያንተ የምትለብሰው ዘወትር የምትለብሰው እሷን አይነት ነው። ቁምጣ ነው ግን ይሄ እንዴት አያስደነኝ መሰለህ። እውነቴን ነው። የኔው ጉድ ነው እዚህ ፊልም ላይ የኔው ጉድ ነው እንዴት የኔው ጉድ ነው የኔክሽን ጠላለ የኔው ጉድ ነው። ኬሳ ይቸግረኝ ሩጥ ብየው ወርቅ ታገኛለህ ብየው ወድቆ ተገኘ። ወይኔ ልጄ እኔ እኮ 10,000 ብሎኝ ነበረ 10,000 5,000 ብሎኝ ነበር። ተመቸው መሰናክሩ ትገባ ይሄን እርግጠኛ ነኝ እዛው ኢምፕሮቫይዝ ነው። በጣም ይችላል። ወደ ሆስፒታል ነው የወሰዱት። ወደ ሆስፒታል ታዲያ ምን ይሻላል? እዚህ ምን እናደርጋለን? አጣይቀን እንፈልግና እንሂድ እንጂ ሆስፒታል የተኛበት ለነገሩ ያው ነው። እንዴት አልጋ ቀየረ እንጂ እዚህም ተኝቶ ነበር እኮ የሚውለው። አቤት ተረና እባክህ አንተ ሰውዬ እንደው ሲልኝ ለማንኛውም አቤት በስመ አብ በስመ አብ እሷ ፓርት አንደኛ ነች። እዛ እኔው በስመ አብ አቀር ራሱን ነው ብቻ በጣም የሚገርም ስራ ነው ማለት ጠፍቷል። እንደዚህ አይነት የሆነ አውትስታንዲንግ የሆነ ፐርፎርማንስ ሪል ነው የሚያደርጉት። እዛው እየሰሩት ነው የሚመስለው። ኢምፕሮቫይዜሽኑ አለ በዛው ደግሞ በቃ ናቹራል ነው እነሱ ጋር በቃ ናቹራል ካራክተር አጠባበቅ ኤቭሪ ነገራቸው እኔ ዋስ ከሆነ አልኩ ትንሽ እኛም ብናመጣው እንደዚህ አይነት ነገሮችን ናቹራል የሆኑ ነገሮችን እንደዚህ አይነት ኮሜዲዎች ቢመጡበት ትንሽ እንደዚህ አይነት ታች ቢኖረው አይ ቲንክ እንትንም እኮ ይመስለኛል። ይሄ አሁን ለምሳሌ ኮሜዲክ አቢሊቲ እና ኢምፕራክቲካል ጆከርስ ምናምን ካወቃቸው ላይክ ሞስት አመታ ህይወታቸውን የሚፈጁት እንትን ነው ኢምፕሮቭ ኮሜዲ ምናምን አላቸው። ስለዚህ ኦዲየንስ ይሰበሰብና የሆነ ሀሳብ ይሰጣቸዋል በዛ የሚያስቅ ነገር መፍጠር ምናምን እና ጀማ ተሰብስበ እንደዚህ አይነት ነገር ተፈጣጥሮ ምናምን በቃ እና የሆነ ያስታውቃል። ይሄ አሉ እንደዚህ ልጆች አይቻለሁ አሁን ቲክቶክ ላይ ምናምን አሪፍ ልጆች አይቻለሁ። በጣም ኢምፕሮቫይዜሽን ምናምን በጣም የሚያስደምሙ ልጆች አሉና አብሮ እየሳቀ ማለት ነው። ላይክ እዛው ይፈጥሯል፣ እዛው ይስቃል፣ አብሮ አንተንም ያስቃል። እንደዛ ሲሆን ናቹራል ሲሆን በጣም
በጣም ጸዴ ነው። ጋይስ እንግዲህ ይሄን ይመስላል። እንደተመቻችሁ ተስፋ አረጋለሁ። አብሮኝ የነበረው እንግዳዬን በደንብ እንግዲህ ተዝናንቷል፣ ተመችቶታል እና ይሄን ይመስላል። አመሰግናለሁ። ዳጊ ጃምስ ነው። ይመቻችሁ። ቻው